የመንግስት መስሪያ ቤቶች ቃል የገባችሁልን ከእናንተ ጋር እንሰራለን ያላችሁ እንደዚሁም ደግሞ የግል ድርጅቶች ይቅርታ ከልብ ነው የምናመሰግናችሁ። ለትብብር አብሮ ለመስራት የኛ ተቋም ወይም ማህበር እጅግ በጣም ዝግጁ። በዚች አጋጣሚ በእውነት ይህን ፕሮግራም ለማዘጋጀት ሰፊ ጊዜ የሰጡትን የሥራ አስፈጻሚ ኮሚቴዎቻችንን ላመሰግን ወዳለሁ። ሞራል ከሁሉ በላይ የማይደክም የማይታክት እጅግ በጣም ታታሪ የሆነ ከአእምሮ በላይ የሆነ ሰው ደረጀን ብታመሰግኑ። እውነት ልበላችሁ ዩኒክ በቃ የተለየ ሰው አይደክመውም። እንዴት እንደሚያሳካ እኔ ግን ልቤ ትርትር ይላል ሁልጊዜ ስለሱ ሳስብ። ሮጦ አንድ ፕሮግራም እንደው ይሆናል የማይባለውን ሁሉ ያሳካልና እኔ ሌላ ነገር አልልም። ብዙ ነገር ከዚህ ሰው መማር እንችላለን። ዕድሜውን ያራዝማል። እንግዲህ ሽማግሌ ብዙ መናገር ይፈልጋል፣ ግን ዘመኑ ጊዜው ስለማይበቃን ከልብ ሁላችሁ የተገኛችሁትን የደከማችሁትን የተባበራችሁን በጎ ቃል የሰጣችሁን ሁሉ ከልብ እናመሰግናችሁ። እጅግ በጣም እናመሰግናለን። አቶ አየለ ዘለቀ የማህበራችን የኮሚቴ አባል ናቸው። እጅግ በጣም እናመሰግናለን። በእድሜ የታገዘ በልምድ የካበተ አጠር ያለ መልእክትና የመዝጊያ ፕሮግራም ስላደረጉልን እጅግ በጣም ነው የምናመሰግነው። ሰው ወሬ የሚያሳጥረው አለ እውቀቱ በጣም ከፍተኛ ደረጃ ላይ ሲደርስ ነው እና እንደዛ አድርገው ነው ያስተላልፉልን። በጣም እናመሰግናለን። ሻይ ቡና ተዘጋጅቷል። ደም የምትለግሱ ሰዎች እየጠበቋችሁ ነው። ውጭ ላይ ተራ በተራ ሻይ ቡናችሁን እየጠቀማችሁ እዛው ደም እንድትለግሱልን አደራ ማለት እንፈልጋለን። ደም የሚለገስበት አካባቢ ነው ሻይ ቡና ያለው። ለሚዲያ ኢንተርቪው የምትፈለጉ ሰዎች አቶ ደረጀ ሲነግሯችሁ በዛው ለሚዲያዎች ኢንተርቪው እንዲሰጡልን የሚመለከታችሁ ሰዎች አደራ ማለት እንፈልጋለን። ፕሮግራማችን እንዲሳካ ላደረጋችሁልን አካላት በሙሉ ምስጋናችን ከልብ የመነጨ ነው። እጅግ በጣም እናመሰግናለን። መልካም ቆይታ። ፕሮግራማችን በተባለው ጊዜ ያጠናቀናል። እናመሰግናለን አብራችሁን ስለቆያችሁ። አቢሲኒያ መልእክት አለን። አቢሲኒያ ባንክ ውጭ ላይ ቡክ ማስከፈት የምትፈልጉ ውጭ ላይ ባለሙያዎች